በመቀጠል የምንማማረው ስለምንድነው ፋይል ወይም አንድን ፎልደር ከአንድ ቦታ ከአንድ ፎልደር ወደ ሌላ ፎልደር ኮፒ ማድረግ እንዴት እንደሚቻል ነው የምንማማረው ይሄን ለማድረግ ምንድነው የምናደርገው አስቱ ባለፈው ዊንዶውስ በሚለው ፎልደር ውስጥ ፍላግ የሚል ፋይል አስቀምጫለሁ እስቲ ለማየት እንሞክር ዊንዶውስ ኤክስፕሎረር ላይ ስታርት ላይ ራይት ክሊክ አድርገን ኤክስፕሎረር ተከፈተ አሁንኛ ዲ ድራይቭ ላይ ማን የሚል ፎልደር አስቀምጠናል ኮምፕ ሚል ሩት ፎልደር አስቀምጠናል አሁን አሮ በተን ላይ ሊድና ዲርኩኝ ማን ፎልደር ፈልጋለሁ ኢንተር የሚል ፎልደር ፈልጋለሁ ኢንተር የሚል ፎልደር አገኘው ከፍታለሁ የሚለው ፎልደር ስከፍተው በስሩ ማና ማን ይኖራሉ ኦፕሬቲንግ ፎልደር በአፕሊኬሽንና በኦፕሬቲንግ የሚል አለ በአፕሊኬሽን ስር ወርድ እና ኤክሴል የሚል አለ በኦፕሬቲንግ ስር ደግሞ ዶስ የሚል አለ እንግዲህ ስከፍተው ዶስ እና ዊንዶውስ ይመጣል እስቲ በዊንዶውስ ውስጥ ያለውን ፋይል ለማየት ፈለኩት ዊንዶውስ ስከፍተው ማን አለ ፍላግ የሚለው ፋይል አለ ፍላግ ራይት ክሊክ አድርጌ ምን ላለው ኮፒ አለው ምን ልልጌ ነው ፍላግ የለውን ፋይል በኤክስ ውስጥም እንዲኖር ነው የፈለኩት ስለዚህ ራይት ክሊክ አድርጌ ምን ላለው ኮፒ ነው ራይት ክሊክ ማድረገው በደቦታ ላይ ራይት ክሊክ ባደረገው አይመጣም ራይት ክሊክ ፋይሉ ላይ ያደርግና ኮፒ ላለው ከዛ እኩል ማየት ይችላል ተመልከቱ አክሽን ፕላስ በከፍተው እዚህ ጋር ማንና ማን አሉ ኤክሴል እና ወርድ የሚል አለ ራይት ክሊክ አድርግና ምን ላለው ፔስት ወይም ኤዲት ገብቼ ምን ማለት ይችላል ፔስት ማለት ይችላል ተመልከቱ ፍላግ የሚባለው ፋይል መጣ ፍላግ የሚለው ፋይል ኤክሴል ውስጥ ነው ያለው ወማን ሙቭ ላድርገው ወደ ዶስ ሙቭ ላድርገው ማለት ኤላ የነበረውን ፋይል አውጥቼ የት ውስጥ ላስገባው ነው ዶስ ላይ ዊንዶውስ ወደ ኤክሴል ኮፒ ሳደርገው ዊንዶውም ይኖራል ይሄ ፋይል እንደገና ኤክሴል ላይም ይኖራል ይሄ ፋይል ሙቭ አድርገው ከኤክሴል አውጥቼ ዶስ ጋር ካስገባሁት ኤክሴል ላይ አይኖርም እስቲ እንዴ አሁን ይሄ ፋይል ያለው እንደዚህ ጋር ኤክስ ውስጥ ነው ያለው ራይት ክሊክ አድርጌ ምን ልበለው ኮፒ አይደለም ማለት ምንድነው ማለት ከት የታስገባው ዶስ ላይ ነው ዶስ ላይ ክሊክ አደርጋለሁ እዚህ ወደ ቦታ ላይ አምጥቼ ራይት ክሊክ አድርጌ ምን ላለው ፔስት ወይም ኤዲት ገብቼ ፔስት ማለት ይችላል ኤክስታዩት ፋይል ሙቭ ነው ያደረኩት ከዚያ አውጥቼ የታስገባሁት ዶስ ውስጥ ነው ያስገባሁት 3 ከሆኑ 3 ከሆኑ ይችላል ኮንትሮልን ኪቦርድ ላይ በመያዝ 2 እና 3 ፋይሎች መምረጥ እንችላለን ማንን በመጫን ኮንትሮልን በመጫን 4 5 ቢሆኑ ኮንትሮል ቢጫን ክሊክ አድርገን አንዱ ፋይል ላይ ራይት ክሊክ አድርገን ኮፒ በየዛኛ ፔስት ካርኩት በሙሉ የመረጥኳቸው ፋይሎች በሙሉ ዛኛ ፎልደር ውስጥ ይገቡልኛል ማለት ነው ተገብተናል